የአውሮፓ ሻምፒዮንስ ሊግ ጥሎ ማለፍ ድልድል ከመውጣቱ ኦፕታ የትኞቹ ክለቦች ዋንጫውን የማሳካት ሰፊ እድል እንዳላቸው ግምቱን አስቀምጧል። የሰሜን ለንደኑ ክለብ አርሰናል በድልድሉ ከደረሰው ቀላል ተጋጣሚ አንጻር 27 በመቶ ዋንጫውን የማንሳት ሰፊ እድል እንዳለው አስቀምጧል። ይሄ ምናልባትም ፍጻሜ ላይ መደረግ የነበረበት ጨዋታ ነው። በአውሮፓ የክለቦች ትልቁ ውድድር የአውሮፓ ሻምፒዮንስ ሊግ ጥሎ ማለፍ ድልድል በስዊዘርላንድ ኒዮን ሲወጣም ማንቸስተር ሲቲ ከሪያል ማድሪድ ተገናኝተዋል። በቅድመ ጥሎ ማለፍ ቤኔፊካን አሸንፎ የመጣው ሪያል ማድሪድ በአዲሱ አሰልጣኝ አርቢዮላ የተመራም ገና በጊዜ ከጠንካራው ተጋጣሚ መገናኘቱ መርሃ ግብሩን እንዲጠበቅም አድርጎታል። በተለይ ሁለቱ ቡድኖች በቅርብ ዓመታት በተደጋጋሚ እየተገናኙ ሲሆን ከ2020 በኋላ ብቻ ለ11ኛ ጊዜም ተገናኝተዋል። ለሁሉም ዋንጫዎች እየተፎካከረ የሚገኘው ማንቸስተር ሲቲ አጀማመሩ ደካማ ቢሆንም በጥር የተጫዋቾች የዝውውር መስኮት አንቶኒዮ ሴሜኒዮ እና ማርክ ጌሂን ካስፈረመ በኋላ ግን ወደ ቀደመ ጥንካሬው እየተመለሰ ይገኛል። የ2025/26 የአውሮፓ ሻምፒዮንስ ሊግ ጥሎ ማለፍ ድልድል ገና ከወዲሁ በከባድ ሚዛን ፍልሚያ ሀያላኖቹን አፋጧቸዋል። በጥሎ ማለፉ የማንቸስተር ሲቲና ሪያል ማድሪድ አሸናፊ ከአታላንታና ባየር ሙኒክ አሸናፊም ይገናኛል። በሌላ በኩል በመድረኩ ከባድ ሚዛን ሆኖ የተከሰተው አርሰናል ከባየር ሊቨርኩሰን ተገናኝቷል። በድልድሉ አርሰናል ከየትኛውም ቡድን በተሻለ መልኩም ቀላል ተጋጣሚ የደረሰው ሲሆን እስከ ግማሽ ፍጻሜው በቀላሉ የመጓዝ ሰፊ ዕድልም አግኝቷል። አርሰናል ባየር ሊቨርኩሰንን ካሸነፈም በሩብ ፍጻሜው ከቦዶ ግሊምትና ስፖርቲንግ ሊዝበን አሸናፊ የሚገናኝም ይሆናል። የአውሮፓ እግር ኳስ ማህበር በአዲስ የጨዋታ ቅርጽ ማካሄድ ከጀመረ ሁለተኛ ዓመቱ ላይ በሚገኘው ውድድር አርሰናል በዙር ጨዋታዎች ያደረጋቸውን 8ቱንም ጨዋታዎች ያሸነፈ ብቸኛው ክለብ ሲሆን በተለይ በመንገዱ ያገኛቸውን እንደ አትሌቲኮ ማድሪድ፣ ባየር ሙኒክና ኢንተር ሚላን አይነት ጠንካራ ቡድኖች በሜዳውም ከሜዳውም ውጭ ማሸነፉም ረጅም ርቀት ሊጓዝ እንደሚችል በቂ ማሳያ ነው። በመድረኩ ለፍጻሜ ከመድረስ ያለፈ ትልቅ ታሪክ የሌላቸው መድፈኞቹም በዚህ ዓመት ከውስጥ ውድድሮች እስከ አውሮፓ መድረኮች በተሳተፉባቸው አጋጣሚዎች ሁሉም ለሁሉም ዋንጫዎች እየተፋለሙ ይገኛሉ። በእንግሊዝ ካራቦ ዋንጫ ለፍጻሜ ሲደርሱም በኤፍኤ ዋንጫ ደግሞ 5ኛው ዙር ላይ ደርሰዋል። በእንግሊዝ ፕሪሚየር ሊግ ከ22 ዓመታት በኋላ ከዋንጫው ጋር ለመገናኘት ሊጉን በ5 ነጥብ ልዩነት እየመሩ ሲሆን በአውሮፓ ሻምፒዮንስ ሊግም አንድም ሽንፈት ሳያገኛቸው ለጥሎ ማለፉ ተዘጋጅተዋል። የአሰልጣኝ ሚካኤል አርቴታ ስብስብ በአውሮፓ ሻምፒዮንስ ሊግ የበላይ ሆኖ ማጠናቀቁን ተከትሎም እስከ ፍጻሜ መድረስ ከቻለ የጥሎ ማለፍ የመጀመሪያ ጨዋታዎቹን ከሜዳ ውጭ ያደርጋል። በመከላከሉም በማጥቃቱም ሚዛኑን የጠበቀው የሰሜን ለንደኑ ክለብ አርሰናል በ43 ጨዋታዎች 104 ግቦችን ሲያስቆጥር የተቆጠረበት 36 ግቦች ብቻ ናቸው። ሌላኛው ተጠባቂ ጨዋታ ደግሞ የዓለም ክለቦች ዋንጫ የፍጻሜ ተፋላሚ የነበሩት ቼልሲና ፓሪስ ሰን ዠርመን የተገናኙበት ነው። 6 የእንግሊዝ ፕሪሚየር ሊግ ክለቦች በበላይነት በተገኙበት የጥሎ ማለፍ ድልድል የምዕራብ ለንደኑ ክለብ ከባለፈው ዓመት የአውሮፓ ሻምፒዮንስ ሊግ አሸናፊው ፓሪስ ሰን ዠርመን የሚገናኙበት በትልቁ ይጠበቃል። የአሰልጣኝ ለውጥ ካደረገ በኋላ በፕሪሚየር ሊጉ መነቃቃት ላይ የሚገኘው ቼልሲ በትልቁ መድረክ ረጅም ርቀት ለመጓዝ በሚያደርገው ጅምር ከፈረንሳይ ሀብታም ክለብ ፓሪስ ሰን ዠርመን ሌላ ከባድ ፈተናም ይጠብቀዋል። በእርግጥ ፓሪስ ሰን ዠርመን እንደ ባለፈው ዓመት አስፈሪ ደረጃ ላይ ባይገኝም የክለቦች ዓለም ዋንጫን ሳይጠበቅ የነጠቀውን ክለብ ቼልሲን ለመበቀል ወደ ሜዳ እንደሚገባም ይጠበቃል። በሩብ ፍጻሜው የሁለቱ ቡድኖች አሸናፊ ከጋላታ ሰራይና ሊቨርፑል አሸናፊ የሚገናኝም ይሆናል። በአውሮፓ ሻምፒዮንስ ሊግ የዙር ጨዋታዎች ከአርሰናል በመቀጠል አስፈሪ ጉዞ ያደረገው ባየር ሙኒክ ጣሊያንን በብቸኝነት ከሚወክለው አታላንታ ተገናኝቷል። በቪንሰንት ኮምፓኒ የሚመሩት ባቫሪያኑ ሩብ ፍጻሜው ለመቀላቀል የቤርጋሞውን ክለብ ፈተና በድል ማጠናቀቅ የግድ ይላቸዋል። የመርሲሳይዱ ክለብ ሊቨርፑል ከቱርኩ ጋላታ ሰራይ ተገናኝቷል። አስቸጋሪ የውድድር ጊዜ እያሳለፈ የሚገኘው ሊቨርፑል ጁቬንቱስን በግብናዳ አሸንፎ ከመጣው ጋላታ ሰራይ ሌላ ትልቅ የቤት ስራም ይጠብቀዋል። ሊቨርፑል ይህንን ፈተና በሚገባ የሚወጣ ከሆነም ከሀገሩ ክለብ ቼልሲ ወይንም ደግሞ ከፓርክ ደስ ፕሪንሱ ክለብ ፓሪስ ሰን ዠርመን ይገናኛል። ሌላኛው የእንግሊዝ ተወካይ ቶትንሃም ሆትስፐር ከአትሌቲኮ ማድሪድ ሲገናኝ ኒውካስል ዩናይትድ ከባርሰሎና ተፋጧል። የአውሮፓ ሻምፒዮንስ ሊግ ክስተት የሆነው የኖርዌይ ተወካይ ቦዶ ግሊምት ደግሞ ከስፖርቲንግ ሊዝበን ተገናኝቷል። እንደ ኢንተር ሚላን፣ ማንቸስተር ሲቲ እና አትሌቲኮ ማድሪድ አይነት ጠንካራ ቡድኖችን ያሸነፈው ቦዶ ግሊምት አሁንም ለፖርቹጋሉ ክለብ ሌላ ፈተና ሆኖ ተከስቷል። የጥሎ ማለፍ የመጀመሪያ ጨዋታዎቹ መጋቢት ወር መጀመሪያ ላይ የሚደረጉ ሲሆን የመልስ ጨዋታዎቹ ደግሞ ከ8 ቀናት በኋላ ይከወናሉ።